ስሜ አካል ወልድ ስብሐት እባላለሁ። የምሰራው በዊኪሊፍ የዛይ መጽሐፍ ቅዱስ ትርጉም ቲም ውስጥ ነው የምሰራው። የጂሰስ ፊልም ለዛይ ማህበረሰብ ከፍተኛ አስተዋጽኦ ይኖረዋል ብዬ አስባለሁ። ምክንያቱም ከዚህ በፊት ያየነው አዲስ ኪዳንን ተርጉመን በፕሮክሌመርም በኦዲዮ ምናምን ሰተናቸው ያየነው ትልቅ ለውጥ ስላለ ሞር ደግሞ ከመጽሐፍ ቅዱስና ከማንበብ ለማይችሉ ሰዎች ከመጽሐፍ ቅዱስና ከድምፁ የበለጠ በፊልም ሲያዩት የተሻለ እግዚአብሔር ከማወቅ አንጻር የተሻለ ጥቅም ይኖረዋል ብዬ አስባለሁ። እኔ የጂሰስ ፊልምን ያው በልጅነቴ ነው ያየሁት። በእኔ በራሴ ህይወት ራሱ መጽሐፍ ቅዱስን አንብቤ ከተረዳሁት ይልቅ ቦታዎችን፣ ሁኔታዎችን በታሪክ መጽሐፍ ቅዱስን በታሪክ ሳይ በፊልም ሳየው ሞር እግዚአብሔር ከማወቅ አንጻር በጣም ጠቅሞኛል። በጣም ደስ ይላል። የትርጉም ስራውን አንደኛ የተሰራው የእግዚአብሔር ቃል እንደሆነ እንዲያስቡ ያደርጋቸዋል። ሁሉም አሁን የእግዚአብሔር ቃል የጴንጤ አይደለም የኦርቶዶክስ አይደለም የሚለውን ነገር እንዲያስቡ ያደርጋቸዋል። ሁሉም በታሪክ ከልጅነታቸውም ጀምሮ ቢያንስ አንዳንዱ ታሪክ እየተማሩት ይመጡታል። ሲያዩት ደግሞ ያን ነገር ያስታውሱታል። ይህ ነገር ያው ከእግዚአብሔር ቃል ያልወጣ እና ጀስት እንዲያስቡት ያደርጋል ያስባል።